እንደ አገር ብቻ ሳይሆን በግላችሁ በጣም ብዙ ቻሌንጅ ውስጥ እንደምታልፉ ተስፋ አደርጋለሁ። ምንም ነገር ያልፋል፣ ምንም ነገር ይሻራል፣ ሰማይና ምድርም ያልፋሉ። እንኳን እኔ የማልፍበት ጉዳይ በወንጌል ምክንያት ያገኛችሁትን ህይወት ለምንም ነገር አታስነኩ። የዘላለም ህይወት እናንተ ውስጥ አለ። አታስነኩ፣ አታስደፍሩ። ቦርደር ይኑረው ኖ ሉቃስ ወንጌል ምዕራፍ 2 ከቁጥር 25 ጀምሮ እስከ 40 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ የእግዚአብሔር ቃል እንደዚህ ይላል። በዚያን ጊዜ ጻድቅና ትጉ የሆነ ስምዖን የሚባል አንድ ሰው በኢየሩሳሌም ይኖር ነበር። እርሱም የእስራኤልን መጽናናት የሚጠባበቅና መንፈስ ቅዱስ በላዩ ያደረ ሰው ነበር። ደግሞም የጌታን መሲህ ሳያይ እንደማይሞት በመንፈስ ቅዱስ ተገልጦለት ነበር። እርሱም በዚህ ጊዜ በመንፈስ ተመርቶ ወደ ቤተ መቅደስ ገባ። የልጁም ወላጆች በሕጉ ልማድ መሠረት ተገቢውን ሊፈጽሙለት ሕፃኑን ኢየሱስን ይዘው በገቡ ጊዜ ስምዖን ተቀብሎ አቀፈው፣ እግዚአብሔርንም እያመሰገነ እንዲህ አለ። ጌታ ሆይ ቃል በገባኸው መሠረት አሁን ባሪያህን በሰላም አሰናብተው። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና ዘላለማዊውን ቃልህን፣ ሕያው የሆነውን ቃልህን፣ ቅዱስ የሆነውን ቃልህን፣ ደግሞም ሁልጊዜ አንተ ብቻ የሆነውን ቃልህን እንደገና በዚህ ማለዳ ቸር አባት ሆይ ከፍተነዋል። በጌታችን በኢየሱስ ክርስቶስ ስም ባርክልን። ክብር ምስጋና ለዘላለም ላንተ ይሁን። በክርስቶስ ኢየሱስ በጌታችን ስም ጸልየናል፣ አሜን። የዚህ ወንጌል ጸሐፊ የነበረው ወንድማችን ሉቃስ የጌታችን የኢየሱስ ክርስቶስን መወለድ ልክ እንደ ሌሎቹ ተመሳሳይ ሁለት ወንጌላት እንደ ማቴዎስና እንደ ማርቆስ ሁሉ ያነሳልናል። በተለየ አንግል ቢሆንም ከማቴዎስ ጋር ግን በጣም ተወራራሽ በሚመስል አይነት መንገድ የጌታ ኢየሱስ ክርስቶስን መወለድ ወንድማችን ሉቃስ ያነሳዋል። ከማቴዎስ ጋር በጣም ተወራራሽ ይመስላል የሚያነሳቸው ሐሳቦች። ማርያም ጌታ ኢየሱስ ክርስቶስን ለእግዚአብሔር ልትለይ ነው ይዛ ሄደችው። እሱ እኮ እግዚአብሔር ነው፣ እግዚአብሔር ለእግዚአብሔር ማለት ነው። እሱ እግዚአብሔር ወልድ ነው እና ልትለይ ይዛው ወደ መሰዊያው ስትጠጋ በቤተ መቅደስ ውስጥ እድሜውን የጨረሰ አንድ ስምዖን የሚባል ሽማግሌ እድሜውን ጨርሷል። ቤተ መቅደስ ነው እድሜውን የጨረሰው። እሱና ከሱ በኋላ የተጠቀሰች ምናልባት ቅድም ሳነባት ከሰማችሁ ሐና የምትባል ሴት 80ዎች ውስጥ የገባ እድሜ ያላት ሴት ማለት ነው። እድሜያቸውን ሁሉ የጨረሱት እዛው ቤተ መቅደስ ውስጥ ነው። እና ይሄ ሰው በጣም አስደናቂ ሰው ነው። እንዳልኳችሁ ሉቃስ ወንጌል ላይ ብቻ ነው ያለው። ሌሎች ወንጌላት አላነሱትም። ለምን እንዳላነሱት አናቅም። ግን ሊነሳ በጣም ብዙ የሚችል አይነት ሰው ነው አይደል? በጣም ብዙ ሊነሳ የሚችል አይነት ሰው ነው። ስለ ሰውየው ሲነግረን ሉቃስ ምን ይለናል? ስምዖን የተባለው ሰው ይለና የመጀመሪያ የእስራኤልን መጽናናት ይጠባበቃል ይላል። ንጉሥ አለ። ንጉሥ እያለ ነው ኢየሱስ የተወለደው። ያው ንጉሥ እያለ ነው እግዚአብሔር ንጉሥ ያመጣው በላዩ ላይ። እኔ ንጉሥ እያለው እንዴት ነው ንጉሥ የሚወለደው ነው ሰውየው ጥያቄው። ስምዖን ደግሞ ንጉሥ ነው አይደለም አይደል? መጽናናታችን ነው፣ ማረፋችን ነው፣ አሳራፊያችን ሊመጣ ነው ብሎ የእስራኤልን መጽናናት እግዚአብሔር ያሳይ። እንግዲህ ይጠባበቃል ማለት ኮንሽስ ነው ማለት ነው። ተኝቶ አያድርም ማለት። ሁልጊዜ የሚያየውን ነገር በሙሉ ከምጠበቀው ነገር አንጻር ነው የምታየው። አሁን ኢየሱስ ይመጣል ብሎ የሚያስብ ሰው አኗኗሩ ያስታውቃል። ከሚጠብቀው አንጻር ነው የሚኖረው። እርግጥ ብሎ አይቀመጥም። መሬትም ሲረግጥ በጣም አይረግጥም፣ ቀለል እያደረገ ነው የሚረግጥ። ሊሄድ ይችላለሁ ይላል። የሚጠብቅ ሰው ሁሉ ነገር ይሄ ሰውዬ ጠባቂ ነው። ቤተ መቅደስ መካከል ነው ኢየሱስ መጥቶ ያልተገኘው። የቤተ መቅደሱ ዋነኛ የእምነት መሪዎች ናቸው ኢየሱስን የሳቱት። ስለዚህ ሰውዬ በጥንቃቄ ነው የሚጠብቀው። ፈሪሳዊ መሆን ኢየሱስን እንድታገኘው አያደርግም። ሰዱቃዊ ጸሐፍት መሆን ሕግን ማመሳከር እንድታገኘው አያደርግም። ከስምዖን የተሻሉ ንጉሥ ሲፈልግ ጠርቶ የሚጠይቃቸው ኢቭን ሚስ አድርገውታል ኢየሱስን። ስለዚህ በጥንቃቄ ይጠብቀዋል። ሁሉን ነገሩን ትቶ የሚያስበው ስለ ኔሽን ነው። የኔሽን የህዝብ መጽናናት ነው ልብ ውስጥ ያለው። የእሱ ዕድሜስ ቸርች እየጸለየ ያልቃል። የእሱ ዘመን ተንበርክኮ በእግዚአብሔር ፊት ይፈሳል። ለምን? የእስራኤልን መጽናናት እየተጠባበቀ ነው። ፐርሰናል የሆነ ነገሩን በሙሉ
ሳክሪፋይ ያደርጋል። እግዚአብሔር እስራኤልን የሚያጽናናበት ጊዜ ደርሷል ብሎ የእስራኤልን መጽናናት ይጠብቃል። ሁለተኛው ምንድን ነው የሚለው? ጻድቅና ትጉ። እግዚአብሔር እነዚህን ኳሊቲዎች ያፍስስ ለቤተ ክርስቲያን። ጻድቅ ነው፣ የህይወት አቋም ነው ጽድቅ። የህይወት አቋም ነው ጽድቅ። ጻድቅ ነው፣ በጽድቅ ነው የሚኖረው። እንደ እግዚአብሔር ህግ ነው የሚመላለሰው ማለት ነው። በእነሱ ዘመን ህጉ ነው እጃቸው ላይ ያለው። ስለዚህ እንደ ህጉ ነው የሚመላለሰው። ጻድቅ ነው፣ ሲያዩት ራይቸስ ነው ይሉታል። ይሄ ጻድቅ ነው። አታዩም? አካሄዱን ዓለምን የጠላ ነው፣ ምድርን የካደ ነው። ጻድቅ ይልና አንድ ሌላ ደግሞ ጨምሮ ያስገባል፣ ትጉ የሚል። ከእነዚህ ውስጥ አንዱን ማግኘት ራሱ በረከት ነው። እንኳን ይሄን ሁሉ በአንድ ላይ ማግኘት። ተጠባባቂ ነው፣ ጻድቅ ነው። ቀጥሎስ በትጋት ነው። ኦልዌይስ አለ። ከመሰዊያው አጠገብ አይጠፋም፣ ከጸሎት አይጠፋም፣ በመንፈስ ከሚሆን ምሪት አይጠፋም። አለ ሁሌ ስምዖን ትጉ ነው። ትጉ ነው፣ በጣም ትጉ ነው። ስለዚህ የመጨረሻውና አራተኛው መንፈስ የሞላበት ነው አይደል? መንፈስ ቅዱስ በእርሱ ላይ ነበር። ኢትስ ትራንዚሽን ፔሪድ፣ ሽግግር እኮ ነው። ከብሉይ ወደ አዲስ እኮ ሽግግር ላይ ነው ያለው ሰውየው፣ መሀል ላይ ነው ያለው። መንፈስ ቅዱስ ግን በላዩ ላይ ነበር። በዚያን ቀን እርሱም በመንፈስ ተመርቶ አይደል የሚለው ወደ ቤተ መቅደስ ወጣ። አልነበረም ማለት ነው ቤተ መቅደስ። ቀጥሎ አንድ ቃል ይናገራል። በጌታ የተቀባውን መሲህ ሳያይ እንደማይሞት በመንፈስ የተረዳ። ስለዚህ ሰውየው 7 በር አለው ቤተ መቅደሳቸው፣ ትልቅ ነው። 7 የሄሮድስ ቤተ መቅደስ ነው ይሄኛው። 7 በር አለው። በአንደኛው በር እሷ ልትወጣ፣ በሌላኛው በር ስምዖን ገባ። እንዳልኳችሁ ነው እንግዲህ እድሜው በጣም ስለሄደ አይኑ በደንብ አያይም፣ የውስጡ ነው በደንብ የሚያየው እና ይፈልጋል። ሲፈልግ አንዲት በጣም ወጣት ሴት ምናልባት እንግዲህ በጣም ትንሽ 20ዎቹ መጀመሪያ ላይ ከሆነችም ድንገት ምናልባት አንድ ሕፃን ልጅ አቅፋ ከቤተ መቅደስ ልትወጣ ስትል ሮጦ መጣ። ነይ አንቺ ልጅ ነይ፣ ሽማግሌ ነው እሷስ ልጅ ናት፣ ነይ አላት እና አቀፈው የሚል ቃል አለ አይደል? ተቀበላትና ኢየሱስን አቀፈው። ለዘላለም የሚያቅፈውን እድል አግኝቶ እሱ ዛሬ አቀፈው። አይኖቼ ለሰው ሁሉ የተዘጋጀውን ማዳንህን አይተዋልና። ባሪያን በሰላም አሰናብተው ብቻ አይደለም የሚለው አይደል? ጌታ ሆይ ቃል በገባው መሰረት አሁን ባሪያን በሰላም ታሰናብተዋለህ። በሰላም እንደምታሰናብተኝ ቃል ገብተሃል። ምን አይነት ግለሰብ ነው በዚህ ሌቭል እየኖረ 5 ቁጥር ብቻ ነው ያለው? አንተ ቃል ገብቶለታል እግዚአብሔር። ምን የሚል ቃል? አንተ ስንት ቃል እኮ ይገባል። ለስሙ ምንድን ነው የገባለት? መሲሁ ሳታይ አትሞት ማለት ያየው ቀን በሰላም አሰናብተሃለሁ ብሎታል። የመጨረሻ ንግግሮቹን ተናገረ ይሰውዬ። ከዛ ማዳንን አይተዋል። ይህም ለሕዝብ ለአሕዛብ መገለጥ የሚሰጥ ብርሃን፣ ለሕዝብም ለእስራኤል ክብር ነው አለው። ኢየሱስን ነው ብርሃንና ክብር ነው አለ። በቃ ጨለማውን የሚገፍ ብርሃን እሱ ነው፣ ለሕዝብ ለእስራኤል ደግሞ ክብር ነው አለ። በኢየሱስ ምክንያት ያለፈችው መንገድ አይደለም። በክርስቶስ ኢየሱስ ምክንያት እርሱ የአባቱን ፈቃድ ብቻ ነው የሚያደርገው። የሚመርጠው መንገድ፣ የሚሄደው እርምጃ፣ የሚገባበት ክራውድ ገዳዮቹ መሀል ይቆማል። ሲመከርበት ትሰማለህ። ከዛ ደግሞ ይመጣሉ እሷና ደግሞ ልጆች ምናምን አንድ ላይ ይመጡና ደጅ ቆመው ያስጠሩታል። እናትና ወንድሞች ይፈልገዋል ሲሉት እኔ እናትና ወንድሞቼ የእግዚአብሔርን ፈቃድ ምናምን ቃል ሰምተው የሚያደርጉ ናቸው ብሎ እርፍ። ነፍስ ከስጋ እያላቀቀ ነው የሚያውልህ። ነፍስሽ በሰይፍ ይወጋል አላት። ወዳጆቼ ሆይ የምንጠብቀው ጌታ ከፊታችን አለ። የምንጠብቀው መሲህ ከፊታችን አለ። ጨርሶ በአባቱ ቀኝ የተቀመጠ ንጉሥ አለን። ልዑል ነው፣ ንጉሥ ነው። በጣም በቅርብ ይመለሳል። በጣም እንደ ስምዖን ነቅተን እንጠብቅ። በጣም አሁን የሚወለድ ኢየሱስ የለም። አሁን በዚህ አይነት መንገድ ወደ ምድር የሚመጣ አዳኝም መሲህም የለንም። አንዴ ሆኗል። ከዚህ በኋላ ተመልሶ የሚመጣው በክብር ነው። እያስፈራ ነው የሚመጣው፣ እያስደነገጠ ነው የሚመጣው። ለእኛ ለምናምን ደግሞ በተስፋ ነው የሚመጣው፣ በብዙ ሐሴት ነው የሚመጣው። ነቅታችሁ ጠብቁ። ነቅተን እንጠብቅ። በጣም ንቁ ይሁን መንፈሳችሁ።
በጣም ብዙ የምታልፉት የተለያየ አይነት ከፍታ ዝቅታ አፕስ ኤንድ ዳውንስ እንዳለ አውቃለሁ። ምንም ጥያቄ የለውም። እዚህ ሀገር ስለሆነ አብረን የምንኖረው እንደ አገር ብቻ ሳይሆን ደግሞ በግላችሁ በጣም ብዙ ቻሌንጅ ውስጥ እንደምታልፉ ተስፋ አደርጋለሁ። በምንም ነገር ውስጥ ብታልፉ ግን ኢየሱስን ከመጠበቅ አይናችሁን እንዳይሰብር። ምንም ነገር ያልፋል፣ ምንም ነገር ይሻራል። ሰማይና ምድርም ያልፋሉ፣ እንኳን እኔ የማልፍበት ጉዳይ። ታሪክ ይዘጋል። ለሁሉም ነገር እግዚአብሔር 4 ነጥብ አለው። የምንሄድበት ቻሌንጅ ከምንጠብቀው የክብር ጌታ አይናችንን እንዳይገነጥል ሁሌ መንፈሳዊ እንሁን። ስምዖን መንፈሳዊ ሰው። ፈሪሳውያን ጋር የሚያየው ህይወት ከመንፈሳዊነት የሚያጎድል ሊሆን ይችላል። በኖራ የተለሰነ መቃብር ናቸው ፈሪሳውያን። አስመሳዮች ናቸው፣ ፕሪቴንድ ያደርጋሉ። በጣም ሂፖክራት ናቸው። ስታየው ፈሪሳዊውን ልብን ሊወርድብህ ይችላል። ጸሐፉን ሲያይ የህግ መጽሐፍ ጸሐፊው ሰውዬ ነው። ህይወቱ ግን ምናልባት እንደ ህጉ ላይሆን ይችላል፣ እንደሚጽፈው ህግ ላይሆን ይችላል። ስምዖንስ አይኑን ከዚህ ላይ አልሰበረም። በመካከል እየኖረ መንፈሳዊ ነው፣ ጻድቅ ነው፣ ትጉ ነው፣ መንፈስ ቅዱስ ያደረበት ሰው። እግዚአብሔር የተናገረውን እያንዳንዷን ነገር በጥንቃቄ የሚጠብቅ ብርቱ ክርስቲያን ነው። በወንጌል ምክንያት ያገኛችሁትን ህይወት ለምንም ነገር አታስነቁ። ምንም ቢቀርብን አይሻልም? ህይወት ከምናጣ። ህይወት ከመብል ይበልጣል፣ ሰውነትም ከልብስ ይበልጣል። በቃ የዘላለም ህይወት እናንተ ውስጥ አለ። አታስነኩ፣ አታስደፍሩ። ቦርደር ይኑረው። ኖ ጽድቅ የሚነካስ ኖ፣ ትጋትን የሚቀንስ ኖ። ህይወት ይበልጣል። ክብር ለኢየሱስ ይሁን። በንቃትን ጠብቅ። በምንድነው ሪዋርድ የሚያደርገኝ? የሚገለጠው ልጁ ፊት ለፊት አቁሙ። በምን ሊመልስላችሁ ይችላል መንፈሳዊነታችሁ? ህይወት ከፍለ እግዚአብሔር የልጁን ካልሰጠ በቀር ምን ወርዝ ያደርጋል? ህይወት የሚያስከፍል እኔ ህይወቴን ልሰጠው የምችለው ነገር ከወንጌል ውጪ ምን ሊኖር ይችላል? ምን ሊኖራችሁ ይችላል? ከኢየሱስ ውጪ ኖሩ፣ በጽድቅ ተመላለሱ፣ በጣም በትጋት ወጡ ገቡ፣ በመንፈስ ተነዱ። እግዚአብሔር የተናገራትን እያንዳንዷን በጥንቃቄ ጠበቁ። እግዚአብሔር ካሳቸው በምን ኢየሱስን እንዲያቅፍ እድል ሰጠ።